ውጤት ኦንላይን እንደሚገባ ስለሚታወቅ ስለዚህ እሱ እንዴት እንዳስገባለን የሚለውን አጠራርጌ አቀርብላችኋለሁ ማለት ነው። ኦኬ በመጀመሪያ የትምህርት ቤታችን ዌብሳይት እንደተጫነው የሚመጣልን ይሄ ፔጅ ነው። ይሄ ፍሮንት ፔጅ አለ ማለት ነው። ለምሳሌ እኛ እንደ ቦሌ ወረገኑ ትምህርት ቤት ይሄ ፔጅ መጀመሪያ ይመጣልናል። ስለዚህ ይሄን ፔጅ ከመጣልን በኋላ ኢሜል ነው የምናስገባው ማለት ነው። እዚህ ጋር ሎጊን የምትሏን በተን እንጫናለን። ሎጊን የምትሏን በተን ከተጫነ በኋላ ይሄንን ፔጅ ያመጣልናል ማለት ነው። ፎር ኤግዛምፕል የኔ ፔጅ ይሄ መጣልኝ። ስለዚህ ኢሜልን እዚህ ጋር ስላስቀመጥኩት ኢሜልን ስለሚያውቀው ባይ ዲፎልት እዚህ ጋር የኔ ኢሜል መጥቷል ማለት ነው። ኔክስት እላለሁ። የእናንተ ኢሜላችሁ የተላከላችሁ ኢሜል ምንድነው? እዚህ ጋር ለምሳሌ የኔ እሸቱ 17 ምናምን ብሎ ከመጣ በኋላ አት ሲምቦል አልመጣችም፣ ስፔስ edu.it ነበር ያለው ማለት ነው። ስለዚህ ስፔሱን አጠፋና አት ሲምቦል አስገባውበት ልክ በባለፈው እንዳየነው። ስለዚህ ኔክስት እላለሁ ማለት ነው። ይሄን ካስገባው በኋላ ኔክስት እላለሁ። ትንሽ ኔትወርክ እንትን ይላል። ይሄንን ኢሜል ሪኮግናይዝ አድርጎታል ማለት ነው። ዌልካም ብሎኛል፣ ኢሜሉን አስቀምጧል። ስለዚህ ሪኮግናይዝ ካደረገው በኋላ ፓስዋርድን አስገባለሁ ማለት ነው። የኔ ፓስዋርድ ባይ ዲፎልት ስለሚያውቀው ፓስዋርድን ፓስዋርድን እዚህ ጋር አስገባውለት ጎ ሄድ እለዋለሁ ማለት ነው። ኦኬ ስለዚህ ይሄ ፔጅ ይከፈትልኛል ማለት ነው። ስለዚህ የሁላችሁም ይሄ ፔጅ ነው የሚከፈትላችሁ ኢሜላችሁና ፓስወርዳችሁን ካስገባችሁ በኋላ። ዘን አፍተር ምን እናደርጋለን? ምን ሄዶ የት ነው ማርክኔት እናገኛለን። በስከግራ በኩል ስክሮል እያደረግን እንወጣለን ማለት ነው። በስልካችሁም ከሆነ በዚሁ መስመር ታገኙታላችሁ። ስለዚህ እዚህ ጋር ማርክ ምትሏን እንነካለን። ማርክ ምትሏን ከነካን በኋላ እነዚህ አራት በተኖች ይመጡልናል። የመጀመሪያው ማርክ ዲስትሪቢዩሽን ነው። ኦልሬዲ አድሚን ክሬት ስላደረግ ነው ችግር የለውም። እናንተ የመስራት አይጠበቅባችሁም። ኮንቲኒየስ አሰስመንት ምትሏን ትነካላችሁ ማለት ነው። ኮንቲኒየስ አሰስመንት ምትሏን ትነካላችሁ። የተመደባችሁበት ክላስ ይመጣላችኋል። እዚህ ጋር ምንድነው ማሳሰባችሁ ነገር ያልተመደባችሁበት ክላስ ከመጣላችሁም ችግር ነው። የተመደባችሁበት ክላስ ሳይመጣላችሁ ከቀረም ችግር ነው ማለት ነው። ስለዚህ ሁለቱም ችግር ስለሆነ እናንተ የምትገቡባቸው ሁሉም ክላስ መምጣት አለባቸው። ስለዚህ እሱ ካልመጣላችሁ ወይም እናንተ ያልተመደባችሁበት ክላስ ከመጣላችሁ ለአድሚን ኢንፎርም ታደርጋላችሁ። አድሚን ያስተካክለዋል ማለት ነው። ፎር ኤግዛምፕል እኔ 8ኛ ክፍል ኤ አፕ ቱ ዲ እገባለሁ። እንደገና 5ኛ ኤ እና ቢ እገባለሁ። እዚህ ጋር መጥቶልኛል። ይሄው 8ኛ ክፍል ፈርስት ሴሚስተር ሰከንድ ሴሚስተር 16 አድርጎ የስምንትን የማን ነው 4 ክላስ ነው የምገባው 8 አድርጎ ያመጣልኛል ማለት ነው። እንደገና 5ኛ ክፍል 2 ክላስ ነው የምገባው 4 አድርጎ ያመጣልኛል። ብዙዎቻችሁ ደግሞ እዚህ ጋር ምንድነው ሌላ ችግር የምታዩት የኔ ያልተመደብኩም ምናምን ትላላችሁ። ነገር ግን ይችኛዋን ፔጅ ማየት አለባችሁ። እዚህ ጋር ሁለት ቁጥር አለች ወይም ኔክስት በማለት ወይም ሁለተኛዋ ፔጅ ላይ ተመድባችሁ ሊሆን ይችላል። ለምሳሌ እኔ 5ኛ ቢ የመጀመሪያው ሽት ስላለቀ ወይም 10 ብቻ ስለሚይዝ እዚህ ጋር ሉክ 10 ብቻ ስለሚይዝ ሁለተኛው ሽት ላይ ነው ማለት ነው ቢ ክላስ ነው ያስቀመጠልኝ። ስለዚህ ቢ ክላስ አልተመደብኩም ልል አልችልም። ምክንያቱም ይችኛዋን ኔክስቷን ማየት አለብኝ ማለት ነው። ኔክስቷን ማየት አለብኝ። ስለዚህ የብዙዎቻችሁ ጥያቄ ስለሆነ ይሄንን በዛው ታዩታላችሁ። ይሄን ካደረግን በኋላ ለምሳሌ አንዱን ክላስ ሊላችሁ 5ኛ ቢ ለማስገባት ብፈልግ እዚህ ጋር መጣለው ቪው ምለው ከሆነ ማየት ነው ያስገባሁትን ለማየት ነው። ነገር ግን ምን ነው አድ ማርክ ለዋለው ማለት ነው። ኦኬ ስለዚህ የማስገቢያ ቦታዎችን ቁልጭ አድርጎ ያመጣልኛል ማለት ነው። ያው እኔ ቀድሜ ስላስገባሁት ነው። ኮንቲኒየስ አሰስመንት ከ80 ፋይናል ኤግዛም ከ20 አመጣልኝ ማለት ነው። ስለዚህ ቶታል ማርክ ከ62 ራሱ ነው የሚያስቀምጠው። ፎር ኤግዛምፕል እኔ ይሄን አፕዴት አድርጌ 9 ባረገው 62 የነበረውን ስንት እንደሚያደርገው እናያለን። ነው 63 ባይ ዲፎልት 63 ያደርገዋል ማለት ነው። ሲስተሙ በራሱ ድምሩን አናላይዝ አድርጎ ስለሚያስቀምጥ ስለዚህ ይሄን ወደ ነበረበት ልመልስና እሄዳለሁ ማለት ነው። ስለዚህ ይሄን ሁሉንም ተማሪ ከሞላን በኋላ የአንድ ክላስ ተማሪ ሞልተን ከጨረስን በኋላ ምን እናደርጋለን? መጨረሻ ላይ ሉክ እዚህ ጋር አድ ማርክ የምትላለች እሷን ክሊክ እናደርጋለን። ምክንያቱም እቺ አድ ማርክ የምትለዋ ሴቭ ማለት ነች። ይችን ካልተጫን ሴቭ ስለማይሆንልን ማለት ነው። ኦኬ ቴንኪው። ይሄን ካደረግን በኋላ በስልክ የምትሰሩ ሰዎች ደግሞ ይህችን በተን አልታያችሁ እያለች እየተቸግራችሁ ነው። ስለዚህ ምን ታደርጋላችሁ? ስልካችሁን ስክሮል ታደርጉታላችሁ ወይም የስክሪን ሮቴት አድርጋችሁ እንድታጋድሙት ትመጣላችኋለች ማለት ነው። እሷን ተነካላችሁ ሴቭ አድርጋችሁ ትወጣላችሁ ማለት ነው። ኦኬ ቴንኪው። ይሄን በዚህ ካየን አንድም ጨምርላችሁ ምንድነው ስም ጠሪ ለሆናችሁ መምህራን ወይም ሆምሪም ቲቸር ተደርጋችሁ ለተመደባችሁ ሌላ የምታዩት አለ ማለት ነው። ፎር ኢንስታንስ እኔ የ8ኛ ኤ ስም ጠሪ ነኝ። ስለዚህ ማን ውጤት እንዳስገባ ማን ውጤት እንዳላስገባ ቼክ ማድረግ እችላለሁ ማለት ነው። የኔ ፕሪቪሌጅ ስለተሰጠኝ አድሚን ፕሪቪሌጅ ስለሰጠኝ
ማየት እችላለሁ። ስለዚህ የቱ ጋር ነው የማየው? እዚህ ጋር ማርክ ብዬ እነካለሁ። መጀመሪያ ከገባሁባት ላይ ማርክ የምትለውን ክሊክ አደርጋለሁ። ዘን አፍተር እዚህ ጋር ሴሚስተር ሪዛልት ማስተር ሺት የሚል አለ። ሴሚስተር ሪዛልት ማስተር ሺት የምትለዋን እነካለሁ ማለት ነው። 8ኛ ኤ ላይ ማን እንዳስገባ ማን እንዳላስገባ ቪው ማድረግ እችላለሁ። እሱን አተንድ አድርጌ አሳውቃለሁ ማለት ነው። ለምሳሌ 8ኛ ኤ ፈርስት ሴሚስተር ሰከንድ ሴሚስተር ማን እንዳስገባ ማን እንዳላስገባ ይኸው መጣልኝ። ሆም ሩም ቲቸር ስለሆንኩ ነው ሴሚስተር ሪዛልት ማስተር ሺት የሚለው ላይ። ነገር ግን ይሄ ስም ለማይጠራ መምህር ይሄ አይመጣም። ዘን አፍተር 8ኛ ኤ ፈርስት ሴሚስተር ፎር ኤግዛምፕል ያላስገቡ መምህራን እዚህ ጋር ማየት እችላለሁ። ሪፖርት አደርጋለሁ ወይም እነሱ ፍሬንድሊ ደውዬ ምናምን ለምን አላስገባችሁም እላችኋለሁ ማለት ነው። ኦኬ እዚህ ጋር ፈርስት ሴሚስተር ይላል። ፈርስት ሴሚስተር ሆም ሩም ቲቸር እሸቱ እያንዳንዳችን እዚህ ጋር መረጃ አለ ማለት ነው። ባዩ አለ። ለምሳሌ ያላስገባ ማን አለ? እንግሊዘኛ አልገባም። እንግሊዘኛ አልገባም። ይኸው አልገባም ብሎ ያሳየኛል። አማርኛ ገብቷል፣ ማትስ ገብቷል፣ ኤችፒ ገብቷል፣ ፒቢኤ ገብቷል፣ አፋን ኦሮሞ ገብቷል፣ ጀነራል ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ ሲቲኢ፣ ሶሻል ስተዲ አልገባም። ስለዚህ ሁለት መምህራን አላስገቡልኝም ማለት ነው። ሲቲዝንሺፕ ገብቷል። ሌላ አቬሬጅ ይሰራል እዚሁ ቶታል። ኦኬ ለምሳሌ ሰከንድ ሴሚስተርን ብናይ ኦኬ ኔክስት ላለው ሰከንድ ሴሚስተር አሁንም እንግሊዘኛ አልገባም። ሌሎች ትምህርቶች ገብተዋል። ከእንግሊዘኛ ውጭ ሌላ ማን አልገባም? ወደዚህ አሁን ሶሻል ስተዲ አልገባም። ሁለቱ መምህራን አላስገቡም ማለት ነው። ስለዚህ የነዚህን ሪፖርት ማድረግ እንችላለን ማለት ነው። ወይም እነሱን እንዲያስገቡ እንነግራቸዋለን። ስለዚህ በዚህ መልኩ እናያለን ማለት ነው። ቴንኪው ስላዳመጣችሁኝ አመሰግናለሁ። ሌላ እንዲሰራላችሁ የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ። አመሰግናለሁ።